አማራ ልዩ ኃይል ታሪክና ጀብ ሰርቶ ነው መኩራራት። እንደ ሕፃን ልጅ ማለቃቀስ የአማራ ልዩ ኃይልን ድል በምንም መንገድ ሊለውጠው አይችልም። የአማራ ልዩ ኃይል ጀግንነት ድል ባደረገበት ቦታ ላይ ጀግንነቱና ስሙ ከአብዱራፊ ተራራ፣ ከባናት ተራራ፣ ከልጉዲ ተራራ፣ ከራያ ተራራ፣ ካላማጣ ተራራ ጋር ሁልጊዜም ድላቸው ደምቆና ገዝፎ ይኖራል። ታዲያ የነዚህን የድል ባለቤት ማንም እየተነሳ ሊዘልፋቸው አይገባም። ጄኔራሎቹና የፌሪ መከላከያ ሚኒስቴር የሰጡት የምስክርነት ቃልም እንደዚህ ይጠቀሳል። የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል መሐመድ ተሰማም ጥር 27 ቀን 2013 ዓ.ም ለመከላከያ ቴሌቪዥን በሰጡት ቃለ ምልልስ ላይ እንዲህ ብለው ነበር። እናስታውሳችሁ። ጁንታው ሀገርን ለማፈራረስ ያደረገውን ዝግጅት የተግባር እንቅስቃሴ እንዳይሳካ በትግራይ አዋሳኝ ድንበር ላይ የአማራ ልዩ ኃይልና የአፋር ልዩ ኃይሎች ላደረጉት ከፍተኛ ተጋድሎ ምስጋና ይገባቸዋል። የሁለቱ ክልል የጸጥታ ኃይሎች የሀገርን ሉዓላዊነት ለማስከበር የፈጸሙት ተልዕኮ በአንዳንድ ኃይሎች የግዛት ማስመለስ አስመስለው የሚያናፍሱት ወሬ ፕሮፓጋንዳ መሰረተ ቢስ ነው ሲሉም ይደመጣሉ። ይህ ጀግና ልዩ ኃይል ሀገራችንን ባለችበት እንድትቀጥል አድርጓታል። ጁንታው ባሰበውና ባቀደው መንገድ ቢሄድ ኑሮ የአማራ ልዩ ኃይል ባይደርስልን ዛሬ ኢትዮጵያ የምትባል ሀገር ትኖር ነበር የሚለው ጥያቄ ሊሰመርበት ይገባል። ሌተናል ጀነራል ባጫ ደበሌም እንዲህ ሲሉ ተደምጠዋል። ሕግን አስከባሪ ህዝባዊ ፖሊስ በተጨማሪ ለጸጥታ ስራ ክልሎች የሚያስፈልጋቸው እንደ አማራ ልዩ ኃይል አይነት ነው ሲሉ ይደመጣሉ።